ሲሰግዱ ለክርስቶስ ምስክር ሆነው ለኢትዮጵያ አብርተው በስተመጨረሻ መንገዳቸውንና አካሄዳቸውን ከእግዚአብሔር ጋር ስላደረጉ እንደ ታላቁ የእግዚአብሔር ቅዱስ እንደ ሄኖክ እንዲሁም እንደ ታላቁ ነቢይ እንደ ኤልያስ ሞት በእርሳቸው ላይ ስልጣን አላገኘምና ወደ ላይ ወደ ሰማይ ወደ ብሔረ ሕያዋን የተወሰዱ ታላቅ አባት በዓላቸውን እናከብራለን። በረከታቸው ይደርብን። ከፍ አድርጋቸው አመስግኗቸው። ሌላው ታላቁ ጻድቅ በሙሽራነት ቀናቸው በሰርጋቸው ቀን በደስታቸው ቀን ምድራዊ ደስታ ለኔ አይገባኝም፣ እኔ የክርስቶስ ሙሽራ ነኝ፣ እናንተ የምድር ጨው ናችሁ ብሎ ክርስቶስ አስተምሮናልና በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ስትመለከቱ እናንተ የምድር ጨው ናችሁ ይላቸዋል ክርስቶስ። የምን ጨው ናችሁ? የምድር ጨው ናችሁ። እናንተ የምድር ጨው ናችሁ ብሎ ቃል ኪዳን ሰጥቶኛልና እኔ የምድር ጨው መሆን እፈልጋለሁ ብለው ምድራዊ ሙሽርነትን ትተው ከጫጉላ ቤታቸው በዛሬው ዕለት ወጥተው ከለማኞች ጋር ተቀላቅለው እየለመኑ ምጽዋት እየተቀበሉ የተቀበሉትን ምጽዋት ደግሞ ለድሆች እየሰጡ እኛ እኮ አይደለም ለምነን እግዚአብሔር እጅ ሰጥቶን ባርኮን ያገኘነው ሀብት ከአባት እናታችን የወረስነውን ሀብት እኮ ለድሃን መጽውታለን እንዴ? ብዙ ድክመት አለብን በዚህ። የታላቅ አባት ግን እየለመኑ ለድሆች ይመጸውቱ ነበር። የሚገርማችሁ ነገር ቤተሰቦቻቸው አባቱ ንጉስ ነው፣ እናታቸው ንጉስ ነው። ያጋባቸው ልጅም የታላቁን የሮም ንጉስ ልጅ ነበር። እንደኛ እንደ ሰው ልጆች ዝናን አልፈለጉ፣ ምድራዊ ጥቅምን ምድራዊ ደስታን አልፈለጉ። ያንን ትተው ለክርስቶስ ምስክር ለመሆን 15 ዓመት ሙሉ በጾምና በጸሎት በገዳም ተወስነው ቀን ቀን ከለማኞች ጋር ምጽዋት እየለመኑ እየመጸወቱ ሌሊት ደግሞ በጾምና በጸሎት በስግደት እግዚአብሔርን እያገለገሉ ኖረው። ከዚያ በኋላ ደግሞ ተነስተው ወደ አባት እናታቸው ቤት ተመልሰው በደጃፋቸው ላይ እስኪ ያስቡ፣ አፈር ፈይታችሁ ጭቃ አብኩታችሁ ባደጋችሁበት መንደር በደስታ በብዙ እንክብካቤ ባደጋችሁበት ቤት ደጅ ተጥላችሁ የአባታችሁና የእናታችሁ አሽከሮች አገልጋዮች እጣቢ እየደፉባችሁ መኖር ይቻላል? ይቻላል ወይ? ቅዱሳን ግን ይህንን እንደሚቻል በሚገባ አሳይቷል። ምክንያቱም ከክርስቶስ ትሕትናን ተምሯልና ከክርስቶስ መጋደልን መከራ መቀበልን ተምሯልና እኔ ሊከተለኝ የሚወድ መስቀሉን ተሸክሞ ከኋላ ይከተለኝ አለ ጌታ። ስለዚህ ክርስቶስን ተከትለዋልና በቤታቸው በአባት እናታቸው ደጃፍ ላይ ተጥለው ውሾች እግራቸውን እየላሱ ቁስላቸውን እየላሱ ለውሾች